በኪችናችን የማይጠፋው በሶ ብላ ለቅመሞች ዝግጅትና ለቅቤ ማጣፋጫነት ብቻ የሚውል ተራ ተክል ይመስለውታል? እውነታው ግን ከምናስበው በላይ ነው። ብዙዎች እንደ ተራ ቅመም ቢመለከቱትም በውስጡ የያዛቸው ባዮአክቲቭ ውህዶች ለጤናችን የሚሰጡት ጥቅም እጅግ አስገራሚ ነው። በዚህ ቪዲዮ የበሶ ብላ በምርምር የተረጋገጡ 12 የጤና ጥቅሞች፣ የጎንዮሽ ጉዳቶችና ትክክለኛ የአጠቃቀም መንገዶችን እንመለከታለን። እንዲህ ያሉ ጠቃሚ መረጃዎች በወቅት እንዲደርሷችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ድጋፋችሁን ግለጹልን። ለወዳጅ ዘመዶ እንዲደርስ ሸር እንዲያደርጉ በአክብሮት ጠይቃለሁ። የበሶ ብላ ጥቅሞቹን ለመረዳት መጀመሪያ በውስጥ ያሉትን ዋና ዋና የባዮአክቲቭ ውህዶችን ማወቅ ወሳኝ ነው። በሶ ብላ በሮዝመሪኒክ አሲድ፣ ሊናሎል፣ ጀራኒኦል፣ ኢዩጂኖል፣ ፍላቮኖይድስ፣ ካፌኒክ አሲድ እና ፌሩሊክ አሲድ ያሉ ፖሊፌኖሎች የበለጸገ ተፈጥሯዊ ተክል ነው። የበሶ ብላ 12 አስደናቂ የጤና ጥቅሞች። 1. ኦክሲዴቲቭ ውጥረትንና እርጅናን ለመከላከል ይረዳል። ዘወትር በሰውነታችን ውስጥ የሚካሄድ አንድ አስፈሪ ጥቃት አለ። እሱም ኦክሲዴቲቭ ውጥረት ይባላል። ይህ ሂደት ሴሎቻችን እያረጁና እየደከሙ እንዲሄዱ ያደርጋቸዋል። ጥናት እንደሚያሳየው በሶ ብላ የሰውነታችን ዋነኛ የጤና ጠባቂ የሆኑትን እንደ ሱፐር ኦክሳይድ ዴስሙቴዝ ያሉ ኢንዛይሞችን በማነቃቃት ሰውነታችን ራሱን ከበሽታ እንዲከላከል ከፍተኛ ድጋፍ ያደርጋል። እንዲሁም በሶ ብላ በውስጥ ያለው ሮዝሜሪክ አሲድ በሰውነታችን ውስጥ የሚዘዋወሩ ጎጂ ሞለኪውሎችን ዘረመልን ሳይጎዱ አድኖ ያጠፋቸዋል። 2. የልብና የደም ስር ጤንነትን ለመጠበቅ ይረዳል። የልብ በሽታ አብዛኛውን ጊዜ የሚጀምረው መጥፎው የተባለው ኮሌስትሮል በኦክሲጂን ተጽዕኖ ሲበላሽና ደም ስራችን ላይ ሲከማች ነው። ልክ በዚህ ወሳኝ ወቅት ነው በሶ ብላ እንደ ታማኝ ጠባቂ ጣልቃ በመግባት ይህ አደገኛ ሂደት እንዳይከሰት የሚከላከልልን። ጥናቶች እንደሚያሳዩት በበሶ ብላ ውስጥ ያሉ ፌኖሊክ አሲዶች ኮሌስትሮል በኦክሲጅን ተጽዕኖ እንዳይበላሽና የደም ስሮች ስራቸውን በአግባቡ እንዲሰሩ ይረዳሉ። በውስጡ ያለው ኢዩጂኖል የደም ስሮች እንዲለጠጡ በማድረግ የደም ግፊትን ያስተካክላል። ይህም በልባችን ላይ የሚፈጠረውን ጫና ይቀንሳል። 3. የደም ስኳርን ለመቆጣጠር ይረዳል። ከበሶ ብላ አስደናቂ ጠቀሜቶች አንዱ በደም ስኳር ቁጥጥር ላይ ያለው ሚና ነው። ጥናቶች እንደሚያሳዩት በሶ ብላ ካርቦሃይድሬት ወደ ደም የመቀላቀል ሂደቱን የሚያዘገዩ ኤንዛይሞችን የያዘ ነው። ይህም ከምግብ በኋላ የሚከሰትን ድንገተኛ የስኳር መጨመር ይከላከላል። የሰውነታችን የኢንሱሊን ተግባር እንዲጨምር በማድረግ ለክብደት መቀነስና ለስኳር በሽታ መከላከል ትልቅ እገዛ ያደርጋል። 4. የአእምሮ ጤናን ለመጠበቅና ጭንቀትን ለመቀነስ ይረዳል። በሶ ብላ አዳፕቶጂን በመባል ይታወቃል። ይህም ማለት ሰውነታችን ጭንቀትን እንዲቋቋም ይረዳዋል ማለት ነው። ክሊኒካዊ ጥናት እንደሚያሳየው የበሶ ብላ ውህዶች በታካሚዎች ላይ የጭንቀትና የድብር ስሜትን በከፍተኛ ሁኔታ ቀንሰዋል። ሊናሎል የተባለው ንጥረ ነገር ከአእምሮአችን የነርቭ ስርዓት ጋር መስተጋብር በመፍጠር አእምሮ ንቁና እንዲረጋጋ ያደርጋል። 5. የጉበት ጤና ለመጠበቅ ይረዳል። በሶ ብላ በውስጥ የያዘው ሮዝመሪኒክ አሲድ ለጉበታችን ጤና እጅግ ጠቃሚ የሆነ የተፈጥሮ ንጥረ ነገር ነው። በተለያዩ ሳይንሳዊ ጥናቶች እንደታየው ሮዝመሪኒክ አሲድ ጉበታችን በአልኮልና በተለያዩ መርዛማ ነገሮች እንዳይጎዳ የመከላከል ከፍተኛ አቅም አለ። ይህ ንጥረ ነገር በተለይም በሰውነታችን ውስጥ ያለውን የኦክሳይድ ጫና በመቀነስና የጉበት ሴሎችን በመጠበቅ ረገድ ትልቅ ሚና ይጫወታል። 6. የጨጓራ ጤናን ለመጠበቅ ይረዳል። በሶ ብላ በውስጡ የሚገኘው ኢዩጂኖል የተባለው ልዩ ውህድ ለጨጓራችን ጤና ወሳኝ ነው። ይህ ልዩ ውህድ የጨጓራችን የውስጠኛው ክፍል እንዲጠነክርና ትልቅልቅ ፈሳሽ በበቂ ሁኔታ እንዲመነጭ በማድረግ ጨጓራችን በራሱ አሲድ እንዳይጎዳና እንዳይቆጣ ይረዳል። በሶ ብላ በመደበኛ አመጋገባችን ውስጥ ማካተት ጨጓራችንን የተለያዩ ቁስለቶች ለመጠበቅ እንደ የተፈጥሮ ረዳት ሊያገለግል ይችላል። 7. ጎጂ ተዋሲያን የመዋጋት አቅም አለው። የበሶ ብላ ዘይቶች የጤናችን ትልቅ ተስፋ እየሆኑ ነው። በውስጡ ያለው ጀራኒዮል የተባለ ባዮአክቲቭ ውህድ ባክቴሪያዎች ራሳቸውን ለመከላከል የሚሰሩትን ሽፋን ወይም ባዮፊልም ሰብሮ በመግባት ያጠፋቸዋል። ይህ ደግሞ በሽታ የመከላከል አቅማችንን ከማሳደጉም በላይ ለመተንፈሻ አካላት ጤንነት ትልቅ አስተዋጽኦ አለው። 8. የመተንፈሻ አካላት ጤና ለመጠበቅ ይረዳል። በሶ ብላ ጎጂ ተዋሲያንን ከመዋጋት ባለፈ ለመተንፈሻ አካላችን ጤና ትልቅ ጋሻ ነው። በተለይም ኦሲመም ሳንክተም የተባለው የበሶ ብላ ዝርያ በውስጡ የያዛቸው ባዮአክቲቭ ውህዶች የታፈነ መተንፈሻ ቱቦ እንዲከፈት ያደርጋል። እነዚህ ውህዶች የሂስታሚን ምርትን በመገደብ እንደ አስምና ብሮንካይተስ ያሉ የመተንፈሻ አካላት ችግሮችን ለመከላከልና የሳምባን አቅም ለማሳደግ ሳይንሳዊ ጥናቶች የተደገፈ ውጤት አላቸው። 9. የቆዳ ጤናና ውበት ለመጠበቅ ይረዳል። ለቆዳችን ጤናና ውበት በሶ ብላ ተመራጭ ተክል ነው። በውስጡ የሚገኙት ሊናሎል፣ ኢዩጂኖል እና የተለያዩ ፌኖሊክ ውህዶች እንደ ጠንካራ አንቲኦክሲዳንት በመሆን ቆዳችንን ከነፃ ሬዲካሎች ጉዳት ይጠብቃሉ። እነዚህ ባዮአክቲቭ ውህዶች የቆዳ ብግነትን በመቀነስና የቆዳ ሴሎች እንዳይሞቱ በማድረግ የእርጅና ምልክቶች በቶሎ እንዳይታዩና ቆዳችን ለስላሳና ጤናማ ሆኖ እንዲቆይ ልዩ ሚና ይጫወታሉ። 10.
ተፈጥሯዊ የካንሰር መከላከያ ነው። በበሶ ብላ ዘይትና ቅጠል ውስጥ የሚገኙ ባዮአክቲቭ ውህዶች የካንሰር ህዋሳት እንዳይባዙና እንዳይቀሳቀሱ የማገድ ከፍተኛ ተጽዕኖ እንዳላቸው ጥናቶች ያሳያሉ። እነዚህ ንጥረ ነገሮች የካንሰር ህዋሳትን ራሳቸውን እንዲያጠፉ የሚያነሳሱ ሲሆን ይህም በተለያዩ የላቦራቶሪ ጥናቶች የተረጋገጠ ነው። ይህም በሶ ብላን ከተፈጥሮ የተገኘ ጠንካራ የጤና ጠባቂ ያደርገዋል። 11 ለአጥንት ጥንካሬና ለቫይታሚን ኬ ምንጭ ነው። ከስነ ምግብ ሳይንስ አንጻር በሶ ብላ እጅግ ከፍተኛ የቫይታሚን ኬ ምንጭ ነው። አንድ የሾርባ ማንኪያ ትኩስ በሶ ብላ ብቻ ለሰውነታችን በቀን የሚያስፈልገውን ከፍተኛ የቫይታሚን ኬ ድርሻ ይሸፍናል። ይህ ቫይታሚን ከካልሲየም ጋር በመተባበር አጥንታችን ማዕድናትን እንዲያከማችና እንዲጠነክር ያደርጋል። ይህም ዕድሜያችን እየገፋ ሲሄድ ለሚከሰተው የአጥንት መሳሳት ወይም ኦስቲዮፖሮሲስ እንዳንጋለጥ ትልቅ ድጋፍ ይሰጣል። 12 የአርትራይተስና የመገጣጠሚያ ህመሞችን ለማስታገስ ይረዳል። በሶ ብላ ለመገጣጠሚያ ህመም የሚሰጠው እፎይታ ልዩ ነው። በውስጡ የሚገኘው ቤታ ካሪዮፊሊን የተባለው ውህድ በመገጣጠሚያዎች ላይ የሚከሰትን ብግነት በቀጥታ የመከላከል አቅም አለው። ይህም በአርትራይተስና በተለያዩ የመገጣጠሚያ ህመሞች ለሚሰቃዩ ሰዎች እንደ ተፈጥሯዊ ማስታገሻነት ያገለግላል። የበሶ ብላ የጎንዮሽ ጉዳቶች። በሶ ብላ አስገራሚ ጥቅሞች ቢኖሩትም ለሁሉም ሰው ግን ተስማሚ ላይሆን ይችላል። ከመጠቀሙ በፊት የሚከተሉትን ወሳኝ የጎንዮሽ ጉዳቶችና ጥንቃቄዎች ማወቅ ተገቢ ነው። 1 የደም መርጋት ሂደትን ያዘገያል። በሶ ብላ ደም የማቅጠን ባህሪ አለው። ይህም ደም የመርጋት ሂደትን ሊያዘገይ ስለሚችል ማንኛውም አይነት ቀዶ ጥገና ለማድረግ ያቀደ ሰው ቢያንስ ከ2 ሳምንት በፊት በሶ ብላ ለህክምና መጠቀም ማቆም አለበት። 2 ከመድኃኒቶች ጋር መስተጋብር ሊፈጥር ይችላል። ለስኳር ወይም ለደም ግፊት መድኃኒት የሚወስዱ ሰዎች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። በሶ ብላ የመድኃኒቶችን አቅም ከመጠን በላይ በመጨመር የስኳር ወይም የደም ግፊት መጠንን ባልተጠበቀ ሁኔታ በጣም እንዲቀንስ ሊያደርግ ይችላል። 3 ለነፍሰ ጡር እናቶች ጥንቃቄ ያስፈልጋል። በበሶ ብላ ውስጥ የሚገኙ የተከማቹ የዘይት ንጥረ ነገሮች በሆርሞን መጠን ላይ ተጽዕኖ ሊያሳድሩ ይችላሉ። ስለዚህ ለጥንቃቄ ሲባል ነፍሰ ጡር እናቶች በሶ ብላ ለህክምና አገልግሎት ባይጠቀሙ ይመከራል። 4 የጉበት ጤናን ሊጎዳ ይችላል። ኦሲመም ባዚሊከም በተባለ በሶ ብላ ውስጥ ኤስትራጎል የተባለ ተፈጥሯዊ ውህድ ይገኛል። ይህ ውህድ በከፍተኛ መጠንና ለረጅም ጊዜ ጥቅም ላይ ከዋለ ለጉበት ጤና አደገኛ ሊሆን እንደሚችል አንዳንድ ጥናቶች ይጠቁማሉ። ስለዚህ ለረጅም ጊዜ በከፍተኛ መጠን እንደ መድኃኒት ከመውሰድ መቆጠብ ያስፈልጋል። 5 የወንድ የዘር ፍሬ ላይ ተጽዕኖ ሊኖረው ይችላል። አንዳንድ ሳይንሳዊ ሙከራዎች እንደሚያሳዩት በሶ ብላ ለረጅም ጊዜ በከፍተኛ መጠን መውሰድ በወንዶች ላይ የዘር ፍሬ ምርትንና እንቅስቃሴን በትንሹ ሊቀንስ ይችላል። በመሆኑም ልጅ ለመውለድ ጥረት እያደረጉ ያሉ ወንዶች መጠኑን ማመጣጠን ይኖርባቸዋል። 6 የአለርጂ ምልክቶችን ሊያመጣ ይችላል። አንዳንድ ሰዎች ለበሶ ብላ ተክሎች አለርጂ ሊኖርባቸው ይችላል። በሶ ብላን ሲጠቀሙ የቆዳ ሽፍታ፣ ማሳከክ ወይም የመተንፈስ ችግር ካጋጠሙት ወዲያውኑ ማቆም አለበት። በሶ ብላን እንዴት እንጠቀም? ከበሶ ብላ ምርጡን ጥቅም ለማግኘት ትኩስነቱ ሳይጠፋ ወይም ፍሬሽ እንደሆነ መጠቀም ዋናው ሚስጥር ነው። በሶ ብላ በከፍተኛ ሙቀት አለመቀቀል። በሶ ብላ በፍጹም አታፍሩት። በውስጡ ያሉት ጠቃሚ ዘይቶች እንዳይተኑ ምግብ ሰርታችሁ ከጨረሳችሁ በኋላ በመጨረሻ ላይ መጨመር ጥቅሙን ከፍ ያደርገዋል። ከወይራ ዘይት ጋር ይጠቀሙ። እንደ ወይራ ዘይት ካሉ ጤናማ ቅባቶች ጋር አብሮ መመገብ በውስጡ ያሉት ንጥረ ነገሮች በሰውነታችን በቀላሉ እንዲመጠጡ ይረዳል። በሶ ብላ ለጣዕም ብቻ ሳይሆን ሰውነታችንን የሚጠብቅና ጤናችንን የሚያጠናክር የተፈጥሮ ስጦታ ነው። ነገር ግን ለሕክምና ዓላማ ከመጠቀመው በፊት ሐኪሙን ወይም የጤና ባለሙያ ማማከር ተገቢ ነው። ለዛሬ የነበረን መረጃ በዚህ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ሕይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልቤ ይመኛለሁ። ሌላ አዲስ መረጃ እስከምንገናኝ ቸር ሰንብቱ።